በሰው ልጅ ታሪክ ውስጥ ብዙ ነገስታት መጥተዋል። ብዙ ጀግኖች ተነስተው ወድቀዋል። ብዙ ነቢያት ተናግረው አልፈዋል። ነገር ግን ከሁሉም በላይ አንድ ሰው ነበር። ስሙ በመጽሐፍ ቅዱስ ውስጥ ጥቂት ቃላት ብቻ ቢታይም ታሪኩ ግን ዓለምን ያስደነቀ ነበር። እርሱ ሞትን አላየም፣ መቃብር አልተገኘለትም፣ ሰዎች ፈለጉት አላገኙትም፣ ምክንያቱም እግዚአብሔር ወስዶታልና። ዛሬ ስለ ሄኖክ የምናወራላችሁ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ይህ የያሬድ ልጅ የማቱሳላ አባት የጻድቁ ሰው ሄኖክ ታሪክ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሄኖክ የኖረው ከአዳም በኋላ በተወለዱት ትውልዶች መካከል ነበር። በዚያን ጊዜ ሰዎች መቶዎች ዓመታት ይኖሩ ነበር። ነገር ግን ረጅም ዕድሜ መኖራቸው ቅድስናን አላመጣላቸውም። ምድር በኃጢአት እየተሞላች ነበር። ግፍ እየበዛ ነበር። ሰዎች ከፈጣሪያቸው እየራቁ ነበር። በዚያ ጨለማ መካከል አንድ ሰው ብቻውን ከእግዚአብሔር ጋር መራመድን መረጠ። ይህ ሰው የያሬድ ልጅ የማቱሳላ አባት ሄኖክ ነበር። መጽሐፍ ቅዱስ ስለ ሄኖክ የሚናገረው እጅግ አስደናቂ ነገር አለ። እሱም ሄኖክ ከእግዚአብሔር ጋር ተመላለሰ የሚል ነው። ይህ ቃል ቀላል ቢመስልም ነገር ግን ትልቅ ምስጢር ይዟል። ሄኖክ እግዚአብሔርን ለአንድ ቀን ብቻ አልፈለገውም፣ ለአንድ ጊዜም ብቻ አልጸለየም። ሕይወቱን በሙሉ ከፈጣሪው ጋር ተስማምቶ ይኖር ነበር እንጂ። ሰዎች የዓለምን ነገር ሲያሳድዱ እርሱ እግዚአብሔርን ይፈልግ ነበር። ሰዎች ኃጢአትን ሲመርጡ እርሱ ቅድስናን ይመርጥ ነበር። ብዙዎች ሰዎችን ለማስደሰት ይኖሩ ነበር። ሄኖክ ግን እግዚአብሔርን ለማስደሰት ኖረ። ዘመኑን ሁሉ አምላኩን በመስማት ኖረ። ከእርሱ ጋር ዋለ አደረም። እምነቱ እጅግ ታላቅ ነበርና በሕይወት ሳለ ወደ ሰማይ ወደ ታመነለት ወደ አምላኩ ተወሰደ። ሄኖክ ጸጥ ብሎ በምድር የራሱን ፍቃድ ብቻ በማድረግ የኖረ ሰው ብቻ አልነበረም። ነቢይ ስለነበር እግዚአብሔር ሁሉን ያሳየው ነበር። በዚህም ምክንያት ሰዎች ኃጢአታቸውን ሲያበዙ እርሱ የሚመጣውን ፍርድ ያውጅ ነበር። እንዲህም ይላቸው ነበር፣ እግዚአብሔር ከሺዎች ከቅዱሳን ጋር ይመጣል። ይህ መልእክት ለሰዎች አዲስና እንግዳ ነበር። ምክንያቱም ሰዎች ኃጢአትን እያደረጉ ምንም ቅጣት ከእግዚአብሔር ዘንድ ፍርድ እንደሌለ ያስቡ ነበርና። ሄኖክ ግን አንድ እውነት አወጀ፣ እግዚአብሔር ሁሉን ያያል። ዛሬም ይህ መልእክት ለዚህ ትውልድ የሚሰራ ነው። ዓለም ሊለወጥ ይችላል፣ ቴክኖሎጂ ሊያድግ ይችላል። ነገር ግን እውነት አይለወጥም። እግዚአብሔር ግን ያው ነው። እግዚአብሔር ሁሉን ያያል። ሄኖክ ከእግዚአብሔር ጋር 365 ዓመታት ኖረ። በዚያ ዘመን ይህ ዕድሜ ከሌሎች ሰዎች ጋር ሲነጻጸር አጭር ዕድሜ ነበር። አዳም 930 ዓመት፣ ማቱሳላ 969 ዓመት፣ ሄኖክ ግን 365 ዓመት ብቻ ኖረ። ነገር ግን የሕይወት ዋጋ በርዝመቱ አይለካም። ምን ያህል ዓመት ኖርክ ሳይሆን እንዴት ኖርክ የሚለው ነው አስፈላጊነቱ። ሄኖክ የኖረው ዓመት ከሌሎች ከአዳምና ማቱሳላ አንጻር ጥቂት የሚባል ቢሆንም ነገር ግን ትርጉም ያለው ሕይወት ኖሯል። ዛሬም ግስግሳችን ከዕድሜ ቁጥር ጋር እንጂ ከሕይወት ትርጉም ጋር ያለመሆኑ በእጅጉን ያሳዝናል። ዕድሜ ቁጥር ነው። ከእግዚአብሔር ጋር እያንዳንዱን ቀናት ማሳለፍ ግን ሕይወት ነው። በዘመናችሁ ሁሉ በምድር በምትኖሩበት ዕድሜ ሁሉ ከፈጣሪያችሁ ጋር ለመኖር የሚቻላችሁን ፈጽሙ። ከዚያም ምድር ሰምታ አይታም የማታውቀው አንድ ክስተት ተፈጠረ።
ከእግዚአብሔር ጋር ስለተመላለሰ እግዚአብሔርም ወስዶታልና አልተገኘም። አስቡት፣ ዘውትር የሄኖክ እርምጃ ከእግዚአብሔር ጋር ነበር። ከቀን ወደ ቀን፣ ከዓመት ወደ ዓመት። ከዕለታት በአንዱ ቀን ግን እግዚአብሔር ሄኖክን እንዲህ አለው፣ ሄኖክ አሁን ወደ ቤት እጅግ በጣም ቀርበሃል። በላሁና ወደ ቤት ግባ አለው። ከዚያም ሄኖክ ከምድር ተወሰደ፣ ሞትም ሳይቀምስ መቃብር ሳይገባ። የያሬድ ልጅ የማቱሳላ አባት ቅዱስ ሄኖክ ዛሬ ምን ያስተምረናል? ከእግዚአብሔር ጋር መመላለስ ከታላላቅ ሥራዎች እንደሚበልጥ። ቅዱስ ሄኖክ ስለገነባቸው ከተሞች ወይም ስላሸነፋቸው ጦርነቶች አይናገርም። ይልቁን የሚያጎላው ከእግዚአብሔር ጋር ያለውን ግንኙነት ነው እንጂ። እግዚአብሔር ከስኬታችን በላይ ከእርሱ ጋር ያለንን ቅርበት አጥብቆ ይፈልጋል። በክፉ ዘመን ውስጥም ታማኝ መሆን ይቻላል። ሄኖክ የኖረው ከጥፋት ውሃ በፊት በነበረው እጅግ በተበላሸው ዘመን ነበር። ሰዎች ሁሉ የተሳሳተ መንገድ ቢሄዱም እኛ ከእግዚአብሔር ጋር በታማኝነት መኖር ይገባናል። እምነት እግዚአብሔርን ደስ ያሰኘዋል። ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 5 እስከ 6 ስለ ሄኖክ ሲናገር ሄኖክ እግዚአብሔርን እንዳስደሰተ ይናገራል። እግዚአብሔርን የሚያስደስተው የውጭ ሥራ ብቻ ሳይሆን በእርሱ ላይ ያለን ታላቅ እምነት ነው። ከእግዚአብሔር ጋር ያለን ግንኙነት በየቀኑ ሊገነባ ያስፈልጋል። ተመላለሰ የሚለው ቃል አንድ ቀን ወይም አንድ ሳምንት ሳይሆን ቀጣይነት ያለው ሕይወትን ያሳያል። ጸሎት፣ የቃሉ ንባብና መታዘዝ በየቀኑ የሚደረጉ ነገሮች እንደመሆናቸው ያስፈልጋል። ጸሎት፣ የቃሉ ንባብ፣ መታዘዝ በየቀኑ የሚደረጉ ነገሮች ሊሆኑ ይገባል። የእግዚአብሔር ሽልማት ከምድራዊ ሽልማት ይበልጣል። ሄኖክ ሞትን ሳያይ ተወሰደ። ይህ እግዚአብሔር ለታማኞች የሚያዘጋጀውን ክብር በጉልህ ያሳየናል። ተስፋ በዚህ ዓለም ብቻ አይደለም፣ ዘላለማዊ ሕይወት ነው እንጂ። ብዙ ሰዎች ስማቸውን በዓለም ላይ ለመጻፍ ይሞክራሉ። ሄኖክ ግን ስሙን በሰማይ ጻፈ። ብዙ ሰዎች ለምድር ኖሩ፣ ሄኖክ ለእግዚአብሔር ኖረ። ብዙ ሰዎች ሞቱ፣ ሄኖክ ግን ተወሰደ። ነገሩ ከሺዎች ዓመታት በፊት ቢሆንም ታሪኩ ግን አሁን ድረስ እጅግ የሚደንቅና አስተማሪ ሆኖ ቀጥሏል። ይህ የያሬድ ልጅ የማቱሳላ አባት የሄኖክ አስደናቂ ታሪክ ነበር። ይህ ቁም ነገር ብቻ የምትሰሙበት ቻናላችን ነው። እንደነዚህ የመሳሰሉ እጅግ ድንቅና አስተማሪ ቪዲዮዎች ዘውትር እንዲደርሶ ሰብስክራይብ ያድርጉ። አበቃው።